ዶክተር ሮዳስ የተናገረውን ንግግር አንድ አዳምጠን እንመለስ። የባህር ኮከብ ይሏታል። የባህር ኮከብ ምናልባት አፕሊኬሽን ካላችሁ ስታር ትራከር ስካይ ማፕ የሚባል እዚህ ውስጥ ኢንስቶል አድርጉና ፈልጉት። ፖላሪስ የሚባል መርከበኞችን የሚመራ አንድ ትልቅ ኮከብ አለ። መርከበኞች አቅጣጫ ዶክተር ሮዳስ እንዳለው የባህር ኮከብ ወይም ፖላሪስ መርከቦችን እንደሚመራ ሰምታችኋል። ግን ይህንን ኮከብ በስልካችሁ ማየት እንደምትችሉ ታውቃላችሁ? ሮዳስ የጠቀሰውን ስታርትሪክ እና ስካይ ማፕ የተባሉ አፕሊኬሽኖችን በመጠቀም ሰማይን እንደ መጽሐፍ ማንበብም ትችላላችሁ። ስልካችሁን ወደ ሰማይ ብቻ በማዞር ፖላሪስ እና ሌሎች ደማቅ ከዋክብቶችን መለየት ይቻላል። በተለይ የካቲት 24 ማርች 3 በሰማይ ላይ የሚታየው ድንቅ ትዕይንት ለመመልከት እነዚህ አፖች ወሳኝ ናቸው። አቅጣጫ ለመለየት ብቻ ሳይሆን ስለ ፈጣሪ ጥበብና ስለ ጠፈር ርቀት ለማሳደግ ይረዳናል። በመጀመሪያ ወደ ፕሌይ ስቶር ላይ ሰርች ማድረጊያ ቦታ ላይ አለምቴክ ብላችሁ ሰርች ታደርጋላችሁ። አለምቴክን አፕን ከፍታችሁ ሰርች ማድረጊያ ቦታ ላይ T01 ብላችሁ ጽፋላችሁ። አፑ ሲመጣላችሁ ወደ ላይ ስታደርጉት ጌት ናው የሚለውን ስትነኩት አፑ ይጫናል። አፑን ከጫናችሁት በኋላ ስልካችሁን ወደ ሰማይ ላይ አዙሩት። በዛ ሰዓት የሚታዩትን ከዋክብትና ፕላኔቶች በሙሉ ስማቸው ይዘረዘርላችኋል። የካቲት 24 የሚታየውንም ድንቅ ትዕይንት እንዳያመልጣችሁ ጫኑት። ለተጨማሪ የቴክኖሎጂ መረጃ ትዙቴክን ፎሎ ማድረግዎን እንዳይረሱ።